ደሞዜ ተዚህ ደውለሽ ቤተሰብ ገብቶልኛል ብለሽ ተናገሪ ብላ ስትለኝ ነው ደሞዜን እንደው 10,000 ብር እንደሆነ ነው ያወቅኩት። ያኔ 10,000 ብር ነው እንደምከፍኝ በዚህ ሀገር 10,000 ብር ነው ወይስ በኢትዮጵያ 10,000 ብር ነው የምከፍኝ ያልኳት። አይ እኔ በፊትም ያለ ደሞ ሰራተኞች አጠቃላይ በ10,000 ነው ማሰራው የነበረው። ምከፍልሽም እስከዛ ሀገር የምትቀበዩ ብር አይበልጥም እንዴ? ከዚህ አሁን ምከፍልሽ 10,000 ብር እንደዚህ አሁን ብር ታገኝ ነበር እንደዛ ሀገር ስትሰሪ ምናምን ብላኝ ነው 10,000 ብር የላከችልኝ ያለው ማለት እዛ ሀገር ብርም አይቼው ማለት በአይኔም ማለት ነው እግዚአብሔር ከሚያውቀው ማለት ተመልከቱ ግፍ። ያው እነሱ ትናንትና ሌባ ቤት ገብተው ምን አሉ? በኢትዮጵያ 10,000 ብር እንከፍላታለን የቀረውን በኢማራት በእጇ ነው የምንሰጣት። ይሄ ህጉ አይፈቅደውም። ውሸታሞች እኔ አይቼውም አላውቅም። ብርሽ ልክ ብላ ስትለኝ በ3 ወርም አንዴ ላክልኝ በ4 ወርም አንዴ ላክልኝ ነይ ፈርም ያለችኝ ሰዓት ሂጄ ነው የምፈርመው። አየሽ ያስፈረሙሽን ወረቀት ይዘው አንቺ አታነቢ እንግሊዘኛ ነው ወረቀቱ አታነቢም ማንበባችን አማርኛ ነው ብቻ ፈርማውን ነው ማየው እንጂ ማነበበትም ሰዓት የለም። ፈርሚ እዚህ ጋር ፈርሚ ብላ በጣቷ ስታሳየኝ ነው ፈርሚ መውጣው እንጂ ማነበበትም እዛም ሰዓት ትኩረትም ሰጥቼ ማነበበት ሰዓትም የለኝም። ይሄን ፈርሚ ዳሞትሽ ትገልሻለሁ ብላኝ ነው ስትለኝ ፈርሚ መውጣው ማለት ነው። ፈርሚ ወጣለሁ እንጂ በእጄ አንድች ብር ሰጣኝ አታውቅም። እሷም ለሃይማኖቷና ለክሯን እኔም ለክሬ ለሃይማኖቴ ነው። አሁን ዛሬ ብር ጥፍ ልሰጠኝ ወይም ደሞሴን መተከክ ልሰጠኝ ብዬ እኔን ሃይማኖቴን አላጠፍም ለሷ ብዬ ማለት ነው። ብሩንም በእኔም አይቼ አላውቅም። ፍርማውን ፈርሚ ስትለኝ ነው። ከዚህ ነው እንደውም ደውሎ ቤተሰቦችሽ ብርሽን ደሞስሽ ገብቷል ደውለሽ ጠይቂ ስትለኝ ደውዬ ስጠይቅ 10,000 ብር ነው እንደ በኢትዮጵያ የምትልኪው? አንድ ብር እንኳን የለውም እኮ ምን እንዴት ነው ደሞስ ተነጋግረሽ የሹ ምናምን ስትለኝ ወንድሜ ምስት እኔማ ልኬልሻለሁ ያለችኝ ነው። ከዛ ጠይቃታለሁ ከዛ 10,000 ብር ይከፈልሽ ነበር ወይ? 10,000 እኮ አይከፈልሽም ነው ከኢትዮጵያ ብር አይሻልሽም? እኔ ከዚህ በፊት ያለው ሰራተኛ ሁሉ 10,000 ብር ነው ከፍዬ ማሰራው ይሄን ነው ምልክልሽ ብላ አፋፌን ስትለኝ ያው እኔ መስራት ስላለብኝ ልጅም ስላለኝ ቤተሰቦቼን መርዳት ስላለብኝ ጨክኜ ችዬ ቸራውን መጨረሻ ላይ እንኳን አሁን እንትን ላይ ሰምቻለሁ አውጥቼ አሳፍሬያቸዋለሁ 2 ነው የምትለው ውሸት ብቻ ያውጥታ ከዛ እንትን ውስጥ አድርጋኝ ማለት ነው። ማን ነው ይሄ መጋዘን ውስጥ አድርጋኝ ከገባሁኝ በኋላ ጌት መውጫና መግቢያ ጠፋብኝ። አማርኛ እንግሊዘኛ አልችል አረብኛ አልችል። ከዛ ገባሁና የሆነ ውስጥ ገብቼ ከገባሁኝ በኋላ እንትን መጣ ሚኒባስ መጣ። ሚኒባሱ ውስጥ ገባሁና ተመልሼ ወጣሁና አንዱ ዝም ብዬ በቃ የት ነው የምትሄደው ምናምን አልኩ በእንግሊዘኛ። ወዴት ነው ምናምን ስለው እግዚአብሔር ስጠው አማርኛ ይችላል እና እንትን ነው አየርፖርት ነው የሚወስድሽ ግቢ አለ። ከዛ ሲለኝ አየርፖርት ሄድኩ ገባሁኝ። ከዛ ወዲህ ማንም አውቀውም የለም ማንም የለም። መጣሁና እዚህ ከመጣሁኝ በኋላ ማስታወሻ እንኳን ያረኩበት ወረቀት ነግሬሻለሁ። ማስታወሻ የቤተሰቦቼ እዛ የዚህ ያለውን የወንድሜ የአክስቴ ልጆች ወረቀት ይዤ ሄጄ ነበር። ያ ወረቀት ሁሉ ማስታወሻ ይዛብኝ ጥራብኝ ማለት ከቦርሳዬን አውጥታ ከዛ ሀገር ቦርሳ አሁን 3 ቦርሳ ጭኜ ነው ላኳት ብላ ያወራች ሰምቻታለሁ። 3 ቦርሳ ተይና ያ የወሰድኩት ቦርሳ ነበር እሱ ላይ ነው አድርጋ የወሰድኩት የሰልባጅሽ ኮተትሽን ሰብስበሽ ሂጂ ብላ ነው ያወጣችኝ ማለት ነው። እሱን አውጥታኝ ማስታወሻን ጣለችብኝ። መጣውና 3 ሰዓት የገባሁትን ቀን 9 ሰዓት ድረስ እዛ ቆየሁ። ከዛ ጌት ብዬ ሊዳውን ብርስ የለኝም ታክሲ ሲጄ ይዤ የምሄድበት ብራም ካልሰጠኋቸው ምንም አውቀው ነገር የለም። እዛ ታክሲ ይዞ የሚመጣ ነገር ነው። ከዛ ስላቸው ችግር የለም እዛም ስትደርሺ ይሰጡሻል ትከፍያለሽ። ቤተሰብሽ ከደወለ ስልንደውልልሽ ምን እንርዳሽ እያሉኝ እዚህ ኢትዮጵያ ያሉ ሰዎች ማለት ነው እዛ ኤርፖርት ውስጥ ማለት ከዛ ሲሉኝ አይ በቃ እንደዛ ከሆነማ ቤተሰብ ጋር አይደል ቤተሰቦቼ ጋር መጥቼ የአክስቴ ልጆች አሉ ሌላ መገባበት ቤት የለኝም የተከራይቼ ነው የምኖረው የነበረው በፊት። ከዛ መጣውና ስመጣ እነሱ ቤት ቀይሯል። ያ ቤት ስገባ የለም ያ ግቢ ስገባ ያ ግቢ እንደምንም አድርጌ ሰፈሩን ስለማቅ አንድ ልጅ አገኘሁኝ መንገድ ላይ የወንድሜ ስልክ ስጭኝ ብዬ ሰጠችኝ። እሷ ልደውልልሽ አለችኝ ደወለችልኝ። ከዛ አውጥቶ ባንክ ቤት እንደው እዚህ ያለችዋ ሴትዮዋ ባንክ ቤት ሂዳ ነው ያገኘኋት ማለት ነው። ልነግራት እንደዚህ አድርጋኛለች ብዬ ልነግራት ባንክ ቤት ድረስ መጣ ነው ያናገረችኝ። ባንክ ቤት ሂዶ ታክሲውን ይዘን እኔን አስገብቶኝ ታክሲውን ቤት ሳልገባ ሳልታጠብ ልብሴን ሳልቀይር በዛ በሸኘችኝ ልብሴን ባንክ ቤት መጣሁ። አይታኛለች ራሷ ፀጉሬ ሁሉ እንዲህ አይደለም የመጣው እብድ መስዬ ነው የመጣሁት ማለት ነው። በዛ በመጣሁበትም ሂጄ እሷን ነገርኳት። ተመልሼ ክብሩን ከፍዬ ሰውየውን እግዚአብሔር ስጦ አይዞሽ ታገኛለሽ በዚህ ጋር ግቢ እኔ አላስከፍልሽም በዚህ ግቢ እያለኝ የታክሲ ሹፌሩ ቤት ድረስ አደረሰኝ። ያ ብርስ በእጄ ከሰጠችኝ እኔ እሱን ብር አልከፍልም። የዱባይ ብር በአይኔ እንኳን ባየው እንጃ እኛ ትንሽ ተምሬያለሁኝ ቁጥሩን ካወኩኝ እንጂ የዱባይ ብር በአይኔ አይቼው አላውቅም። እረፍት አለኝ ብላ ያቺ
ያቺ አስገድዳት ቤት ምሰራ ሰራተኛ አስገድዳት ይሆናል ስላስገደደቻት ይሆናልና ወጣ ደሞዝ ማን ነው እረፍት እንወጣለን። ቅዳሜ ያለው ሌላ ሰው ባይናገር ኤምባሲዎች ቅዳሜና እሁድ ነው እዛ ቤት የሚጠቀሙት ማለት ነው። ኤምባሲዎች ራሳቸው መረጃ ነው። እሱን እያለ ቅዳሜ የተለየ ሱፐር ማርኬት አላቅ፣ ልብስ መሸጫ ቦታ የሱቅ እንደሆነ አላቅ። ከሽንቴ ወጣሁኝ። ሽንትሽና መወጣበት ሰዓት ደቂቃ የሚያዘውን እኔን እረፍት እቃ ገዝታ እንደዚህ ሾፒንግ አድርጊያት አለው ያለችው። እግዚአብሔርን አትፈራም? ኢትዮጵያውያን ይሄን ነገር ሰምታችሁ ለእኔ አይደለም። እኔስ እግዚአብሔር ይመስገን አገሬ ገብቻለሁ። ላልገቡት እዛ ቤት ያሉት አሁን ሐሰት የመሰከሩትን ለነሱ እንኳን ይርዱ። በቃ ለእኔስ አገሬ ገብቻለሁ። እግዚአብሔር ይመስገን ምንም ነገር አይኖረኝ። ቤተሰቦቼ ባላቸው ሽጠው የሆነ ነገር ሊያደርጉልኝ ይችላሉ። እሺ ብቻ እኔ ያለ ከህዝቡ ሀቡዬ አንድ እህት አምጥተው ይጣላሉ። ቢላ ተጣልታችሁ ሰራተኞች ቢላ ተማዛችሁ ነበር? ቢላ ይኸውልሽ አንድ ሰራተኛ አመጣች። ነሐሴ እቺ ናዜ እኔ 2 አመት በሙሉ ማለት ነው ብቻ እዛ ቤት ስሰራ ነሐሴ ላይ አመጣች ሰራተኛ። እቺ ነሐሴ ማለት ነው ያለፈው ነሐሴ ላይ አመጣች አንድ ሰራተኛ አመጣችና ምን እንደመከረቻት ታውቂያለሽ? አንቺ ይሸኝሻለሁ ብላሻለች፣ ለስራ አስለምጃት ብላለች። ምርመራ ምናምን ስትወስታት ማለት ነው ምርመራ ስትወስተኝ እሷ ታስለምድሽ፣ እሷ ልሸኛት ይሄን ያክል ጊዜ ሰርታለች። አንቺ ልጅ አለሽ ትሰሪያለሽ፣ እሷ ልሸኛ ስለሆነ የምትሰራው ስራ ሁሉ ታሳይሽ አለችኝ አለች። እሺ አሳይሻለሁ አልኳት። እሷም እኔን መጣ ሁሉም ስራ አሳያት፣ አወጣጡንም እንዴት እንደሚሰራም ሁሉም ነገር አሳያት አለችኝ። እሺ አልኳትና አሳያት። ያሳያት እሷ ሞራል ስለጣታለች። ለካ ወስታ ሞራል ስለምትሰጣት ከኔ ላይ እኔ ማሳያት አልሰማም አለችኝ። አልሰማም ስትለኝ ማለት ነው እኔ እኮ እናቴ እሷ ትልቅ ሰው ነሽ አይኔ አሳያ ስላለች ነው ማሳየሽ፣ አወጣጡ እንዳይጠፋብሽ ብዬ ነው ላሳየሽ ብዬ ነው። አላሳየሽም ብላ ብትለኝ አሳይቻታለሁ ምለው ብዬ ስላት ማለት ነው እኔማ አንቺ አሳየሽኝ፣ እኔ በሙያ መጣሁኝ፣ አንቺ አሳይተሽኝ አልሰራም ምናምን ብለን ሁለታችን ተጨቃጨቅ። ስንጨቃጨቅ እኔማ አንቺ ልታሳኝ አይደለም እኔ ስንት ሰዎች ማስተምር ሰው ነኝ፣ ስንት ሰው ነው ማስለም ሰው ነኝ ብላ ስትለኝ ማለት እሺ አላሳይሽም ከዛሬ ጀምሮ ብለን ስንጨቃጨቅ ቀጥ ብለን ቢላን ብድግ አደረገችብኝ እኔን ማለት ቢላ ብድግ ስታደርግብኝ እኔ ሂጄ ቢላ ብድግ አድርጋብኛለች። እኔ ለህይወቴ እፈራለሁ። ንገሪያት እቺ አሳያት ብለሽኛል ስላልሽኝ ነው ማሳያት ነበረውና ንገሪያት ብያልኳት። ከዛ ስላት ጠራችንና እሷ ቢላ በማንሳቷ ብላ አስፈረመቻት። አንቺ ሰደብሻት ብላ አስፈረመችን ሁለታችንም ማለት ነው እንጂ እኔ ቢላ እሷ ጋር አላነሳሁም። እሷ ደግሞ ቢላ አነሳች አልነካችኝም። እውነት ነው ቢላ አንስታ ይሄ ካሜራ ባልፈራ ኖሮ ነው በዚህ ቢላ ነው ምልሽ የነበረው ብላ ስትለኝ እኔ ማሚ አንድ ነገር ብሆን እኔ ቤተሰቦቼ በጣም ናፍቆኛል። ቤተሰቦቼ ማግኘት እፈልጋለሁ። የሆነ ነገር ጠይቂያ ንገሪያታል። ኔትወርክ ያዛት። ወይኔ ቤተሰብ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ። የቲክታክ ምልክት ስጡ። የዚች ልጅ ሀቅ እንዳይወጣላት ሌቦች ሪፖርት ያደርጋሉ። ኮፒ ሊንክ አድርጉ ቤተሰብ፣ ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ እና የቲክታክ ምልክት ስጡ። የኢማራት ብር አይቼው አላውቅም ማለች። 3 አመት ከ10 ወር ስትሰራች ልጅ የዱባይን ብር በአይኗ አይተው አታውቅም። ጭራሽ የታክሲ እንኳን አልነበራትም። ኔትወርክ ነጠላት። ይመጣል አብዲ ይዞት ይመጣል። ለምን ሬስቶራንቱ ድረስ ሰው ስንልክ ተደበቁ? ለምን? የሚያለቅስ ኢሞጂ አትላኩ። እሺ ኮመንት ላይ ሊስቷ ብታሳዝናችሁ የሚያለቅስ ኢሞጂ አትላኩ። እንዴ 3 ቀን ሙሉ ስንጠብቃቸው ወይስ እየሰሙ ላይቭ ላይ ሬስቶራንታቸው ድረስ ሰው ስንልክ እየተደበቁ ልክ ፎቶቸው ሲወጣ ሆዳደር ቤት ህሊና ቢስ ሆዳደር ቤት ሄዳ በጣም ያሳዝናል። ይቺ ምስኪን አንድ እህትክ ይቺ ምስኪን ድሃ እህትክ አላሳዘነችክም? ኪስክ የገባው ብር ነው። ለብር ብለክ ህሊናህን ሽጠክ ለሬስቶራንት ባለቤት ትከራከራለክ። ሰራተኞቿን ለምትበድል ሬስቶራንት ባለቤት በኢማራት ህግ መሰረት አንድ ሰው ደሞዙ ሊከፈለው የሚገባው በባንክ ነው።
የኢማራት ህግ ማንንም ጠይቁ። ማንንም ህግ የሚያቅሰው ጠይቁ። በኢማራት ህግ እያንዳንዱ ሰው ሬስቶራንቱ ይጠየቅ። የስ እኮ ሪም ህጉን ታውቃለች። ቢዝነስ ወመናቱ በባንክ አካውንት ነው መከፈል ያለበት፣ ካለበለዚያ ያስቀጣል። ሌበር ግዴታ ነው እኮ ሌበር አግሪመንት አለሽ። ለምሳሌ ስራ ስትቀጠሪ እዚህ ሀገር የሌበር ስምምነት ይባላል። ሌበር ማድረግ አለብሽ፣ ሌበር መፈረም አለብሽ። እኔ አሁን እኔ ጋ ያሉትን ሰራተኞች ቢሰሩም ባይሰሩም ሌበር ካርድ ስታሰሪላቸው የውል ስምምነት አለ። ስምምነቱን መፈረም አለብን። ሳቡት ተስቧል፣ አክሰብታል፣ ተስቧል። አበባ ስጡ፣ የቲክታክ ምልክት ስጡ። እሺ አብዲ ቪዲዮን አብራላት። እሺ እኔ የምልሽ ወይኔ ውሸታም እኮ የሚለው አያጣም። ምን አሉ? ወርቅ ገዝታበታለች። በድርሃም የከፈልናትን ብር ወርቅ ገዝታበታለች። እንኳን ወርቅ የምትለብሰው የላትም። ልብስ የሰጣት ይሄ ወንድማችን ነው። ጃኬት ምናምን የሰጣት የምትለብሰው አታ እንኳን ወርቅ። እሺ ሚዩት ነሽ እናቴ። ትንሽ ጫት ሸለት አድርጌ እመጣለሁ። እሺ ስራ ቦታ ነኝ። እሺ ስጪና ነኝ። እሺማ ሚዩት አብራላት። ይኸውልሽ እኔ ወንድሜ ምስት መጥቼ ማለት ራቆቴ እንደዚህ መጥቼ ስገባ ማለት ነው ቀጥ ብላ መታ አብዲ ጋር አብዲ ልብስ አለ ወይ? አሁን ብርዳማ ስለሆነ ብርድ አልቻለችም እና ያመጣችው ልብስ እኔ እንዴት ብዬ ሰው አጠገብ ሰው ፊት ይሂድ እንደው የሚሸጥ ነገር አንተ ጋር አለ ወይ ምናምን ስትለው አብዲ በሰዓቱ እንደዚህ አይነት የብርድ የሚሆን ልብስ የለኝም፣ ምሰጥሽ ነገር የብርድ የሚሆን ልብስ የለም፣ አንቺም ጋር ካለ አሁን የጊዜው አድርጊና አመጣለሁ ብሎን አብዲ የመለሳት ማለት ነው ያኔ እንጂ እኔ ጃኬት ይቅርና እውነት አቢባ እንዴት ብዬ ላሳይሽ? ውስጤን አውጥቼ ባሳይ አንድ ቲሸርት ከዚህ ከኢትዮጵያ ሲሄድ የወሰድኳቸው ቲሸርት እንጂ አንድ ቲሸርት በዱባይ ልብስ ለብሼ የመጣሁት ነገር የለም። አንድች ልብስ ማለት ነው። እሺ 3 ዓመት ከ10 ወር ስትሰሪ የትም ቦታ ሄደሽ አታውቂም? አረብኛ ለምን አልለመድሽም? የት ከሽንት ቤት ውጭ ወጥቼ ማለት ከመኖሪያ ቤት ከማደሪያ ቤት ወደ ኪችን፣ ከኪችን ቤት ማደሪያ ቤት፣ ከኪችን ወጥቼ ሽንት ቤት እንጂ ያኔ የሄድኩኝ ጊዜ ኮሮና ነበር። የኮሮና ሰዓት ራሷ መኪና ይዛኝ ሐኪም ቤት ትውሰደኝ እንጂ ከዛ ውጭ የትም ሂጄ አላውቅም፣ ወጥቼም አላውቅም። የት መግቢያ ነው የት መውጫ ነው ብትይኝ እዛ ሰፈር ራሱ ከየት ጋር ነው የሚወጣው ከየት ነው የሚገባ የሚባል ነገር ብትይኝ ምንም አውቀው ታሪክ የለኝም። እግዚአብሔር የሚያውቀው ማለት ነው። የትም ወጥቼም ምግብ ብቼም አላውቅም። እሷ እቃ እንደው የምታመጣበት ቦታ ብቻ የሆነ ኤምባሲ አጠገብ አለ። ኤምባሲ የሚል ጽሑፍ አለው። እሱ ጋር ነው እቃ ምናምን የምታወርድበት። እሱ እቃ ይዘን የምንወርድበት ነው እንጂ የምናስገባበት እንጂ ከየቱ ጋር መግቢያ ከየቱ ጋር መውጫ አላውቅም። እንኳን ሾፒንግ እቃ መግዣ ቦታ ሱቅ ምናምን ሱቅ ሂጄ ለምን እሄዳለሁ? ምን ፈልጌ እሄዳለሁ? በ10 ሳንቲም ማላቅ ሴትዮ 10 ብር የሌለኝ ሴትዮ ምን ፈልጌ ሱቅ እሄዳለሁ? በጣም እኮ ነው የሚገርመው። ተመልከቱ ጋይስ፣ በገዛ ዜጋዋ ይሄ የደረሰባት በገዛ ኢትዮጵያዊ ዜጋዋ፣ በአረብ አይደለችም የበደለቻት። የገዛ ዜጋዋ ከኢትዮጵያ አምጥታ ምግብ ቤት አላት። ምግብ ቤት ቀጥራ ሰምሃር ትባላለች። ፎቶ አለጥፍ ያለው ዶክተር ሀቢባ በሚለው አካውንት ገብታችሁ ፎቶ ማየት ትችላላችሁ። የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። የሚገኘው በአቡዳቢ ነው። 3 ዓመት ከ10 ወር ስታሰራት የምትከፍላት ደሞዝ በኢትዮጵያ 10,000 ብር። ኢማጅን በኢትዮጵያ 10,000 ብር ደሞዟ 3 ዓመት ከ10 ወር። የኢማራትን የዱባይን 1 ብር አይታ አታውቅም። ብሩ ምን አይነት እንደሆነ አታውቀውም። ማደሪያ ቤት አለ፣ ማደሪያ ክፍል አለ። ከማደሪያ ክፍል ማር ቤት ምግብ አብሳይ ናት። 10 ምናምን ሰዓት ነው የምትሰራው። 3 ሰዓታት ብቻ ነው የምትተኛው። እንዲህ ከስታ ጠውልጋ ነው ሀገር የገባችው። ወደ ሀገር ቤት ስትልካት 3 ዓመት ከ10 ወር ያገለገለቻትን ሰራተኛ ወደ ሀገር ቤት ስትልካት በለበሰችው ልብስ ለልጆቿ ስጦታ ሳትገዛ ለቤተሰቦቿ ምንም ነገር ሳትገዛ በለበሰችው ልብስ ኤርፖርት ወስዳ ወረወረቻት። ወደ ሀገሯ ላከቻት። ኢማራት ውስጥ 3 ዓመት ከ10 ወር ስትሰራ 1 ቀን ምንም ነገር ገዝታላት አታውቅም። ምንም ገዝታ አታውቅም። ይዛ የመጣችውን ሻንጣ ይዛው ተመለሰች። ከኢትዮጵያ የመጣችውን ልብስ ምንም ልብስ ተገዝቶላት አያውቅም። እንደዚህ አይነት ግፍ አይታችሁ ታውቃላችሁ? ስልክ የሚባል ኖሯት አያውቅም። በወር አንዴ በራሷ
ስልክ ነው እሷ ቆማ አናቷ ላይ ቆማ በራሷ ስልክ ነው ቤተሰብ ጋር የምትደውለው። ስልክ የላትም። እንዴት ሰው ስልክ አይኖረውም በዚህ ዘመን? ስልክ የሌለው ሰው አደጋ ቢደርስበት እንዴት ፖሊስ ጋር ይደውላል? እንዴ ይቺ ልጅ አደጋ ቢደርስባት ብትበደል ግፍ ቢፈጸምባት እንዴት ፖሊስ ጋር ትደውላለች? ስልክ ሳይኖራት። ስልክ የላትም። 3 ዓመት ከ10 ወር ስታሰራት ስልክ አልሰጠቻትም። በኢትዮጵያ 10 ሺህ ብር ነበር ደሞዟ። 3 ዓመት ከ10 ወር ምግብ ቤት ውስጥ ይሄ ሁሉ ሰዓት እየሰራች ደሞዟ 10 ሺህ ብር በኢትዮጵያ። ታዲያ አረብ ቢበድል ይገርማቸዋል እንዴ? አረብ ቢበድለን ይገርማቸዋል እንዴ? የገዛ ዜጋችን እንደዚህ እያደረገ የገዛ ዜጋው ላይ እንደዚህ እያደረገ። እቺ ልጅ ፍትህ ያስፈልጋታል። ሁላችሁም ልትጩ። እሷ ብቻ አይደለችም። 2 ሰራተኞች አሉ። 2 ሰራተኞች አሉ እዛ ሬስቶራንት ውስጥ እስቲል ነው ግፍ እየተፈጸመባቸው እያለ ከትናንት ወዲያ 3 ቀን የሰጧቸው እኔ ላይቭ ላይ ሆኜ 7000 ሰው ባለበት ሰው ላክን። ሬስቶራንቱ ልጁ ሲገባ ተደበቁ። እኛ ደግሞ በህጉ መሰረት አንድ ሰው ሬስቶራንት ውስጥ እንጂ ውስጥ መግባት አትችሉም፣ ኪችን መግባት አትችሉም፣ ህጉ አይፈቅድላችሁም። ሬስቶራንት ግን ፐብሊክ ኤሪያ ነው፣ ማንም ሰው መሄድ ይችላል። ማንም ሰው ከስተመር ሆኜ ገብቼ ሴት ማናጀራችሁን ጥሩልኝ ማለት ይችላለሁ። ራይት ሄደ ልጁ ገባ። የሆነ ህንድን ላይቫችንን እየተከታተሉ ስለነበር የሆነ ህንድ ነው የመጣው። የሆነ ህንድ አቁመው ነው የሄዱት። ህንዱን የዚህ ሬስቶራንት ባለቤት ማን ነው ስሟ ስለው ሰማሃር እሺ ጥራልኝ ይለዋለሁ። አሁን ለፓኪስታኒ ተሽጧል፣ አሁን የፓኪስታን ሬስቶራንት ሆኗል አለ። እሺ ከተሸጠው እንትን ንግድ ፍቃዱን አሳየን እለዋለሁ። የለም ግድግዳ ላይ ተነቅሎ ንግድ ፍቃድ ተደብቋል። ስለዚህ እዛ ሬስቶራንት ሄዳችሁ አቡዳቢ ቴስት ኦፍ ኢትዮጵያ የሚል ሬስቶራንት ገብታችሁ የምትበሉ ሰዎች የዚችን እና የ2 ሰራተኞች ደምና ላብ ነው የምትበሉት። ይህንን እንድታውቁ። የእነዚህ ሰራተኞች ደምና ላብ ነው እናንተ እዛ ምግብ ላይ የምትመገቡት። የእነሱ ደም ተንጠፋጥፎ የእነሱ ላብ ተንጠፋጥፎ ነው የምትበሉት እዛ ምግብ ላይ። በኢማራት ህግ ተሰልቶ ደሞዟ ሊከፈላት ይገባል። የተከፈላት በኢማራት 250 ድርሃም ነው። ስለዚህ 1,000 ድርሃም ይቀራታል። 1,000 ድርሃም በትንሹ ደሞዝ ያስተናጋጅ ደሞዝ 1250 ድርሃም ነው። ስለዚህ 250 ድርሃም ነበር ሲከፈላት የነበረው 1,000 ድርሃም። 1,000 ድርሃምን ሲባዛ በ3 ዓመት ከ10 ወር አስሉትና ኮመንት ላይ ስንት እንደሚሆን በድርሃም ጻፉልኝ። ያ ገንዘብ ሊከፈላት ይገባል ለዚህቺ ምስኪን። እሷ ብቻ አይደለችም፣ 2 ሰራተኞች ሊከፈላቸው ይገባል። ልንጮህ ይገባል ለእነዚህ ምስኪኖች። እሺ ሰው ሲመጣ አንቺን ማንም አይቶሽ አያውቅም? ኪችን ውስጥ ብቻ ነበር የምትሆኚው? ወጥተሽ አታውቂም? አስተናግደሽ ምናምን አታውቂም? ማንም ሰው አይቼ አላውቅም። ወጥቼ ማለት ኪችኑ ከመስኮት ነው ምግብ የሚሰጠው፣ ከመስኮት ነው። እንደውም 2 በር ነው ያለው፣ ለውሸትም ለእውነትም። አቢባ አሁንም አድርገሻል። እንትኑ ላይ መስኮቱ ላይ 2 በር እንዳለው ከውስጥ 1 በር ነው፣ ከኛ 1 በር ነው። እንዳናየና ሰው እንዳያየን ማለት ነው። ኪችኑ ውስጥ ማለት ነው። የኪችኑ ምግብ ማውጫ መንገድ መውጫ በሩ 2 በር ነው ያለው። ከዛ በርም ከዛ ውስጥ ከውስጥ ከሳሎንም 1 ነው፣ ከኪችንም 1 ነው። 2ቱም በር እንዲህ ከፍቶ ማለት ነው። እንዲህ ከፍቶ አስተናጋጆቹ እንዲህ ከፍቶ አንድ ነች ያለችው እንዲህ ከፍታ ሲትይዘው ማለት ነው። እንዳታዩ ምን ፈልጋችሁ ነው አንገታችሁ ወደዛ የምታወጡን? ለምንድን ነው እያለች ነው የምትጮህብን ማለት ነው። እንደው ለዛው እንደው ለእውነት ለውሸትም አሁን ቤተክርስቲያን ሄደሽ አታውቂም? ቤተክርስቲያን ሄደሽ አታውቂም? ኧረ በስላሴ ስም እኔ 1 ቀን ቤተክርስቲያን ተይና ውጭ ወጥቼ አላውቅም። ያውን ቤተክርስቲያን ነው። ኧረ እግዚአብሔር ወይ ድርሃም ትክክል 46,000 ድርሃም ሊከፈላት ይገባል። 46 የ3 ዓመት ከ10 ወር ደሞዟ 46,000 ድርሃም ሬስቶራንቱ ሊከፍላት ይገባል። እችነታችን እሺ አንቺ ምንም አበሻ አግኝተሽ አታውቂም? እየደረሰብሽ ያለውን ችግር ልትነግሪ ምንም አይነት ሰው አግኝተሽ አታውቂም? ያው ስልክ የተከለከልሽው ስልክ ያልሰጠችሽ በስልክ ሰው እንዳትተዋወቂ በፌስቡክ በቲክቶክ ሰው ተዋውቀሽ የምትከፍልሽ 10,000 ብር እንደሆነ ስትናገሪ እንዳይሰው ሰው እንዳይመክርሽ ሰው እንዳይሰማ ነው። ገባሽ? እሺ ግን አንቺ በምንም አጋጣሚ ሰው አግኝተሽ ለመናገር የደረሰብሽን ነገር እዛው እያለሽ አልሞከርሽም? ማንም ሰው አገኘው ሰው የለም። ማንም አላገኝም። ኪችኑ ቦታ ሬስቶራንቱ ቦታ ያለውን አይተሽዋል? እንትን አለ አይደለ? አበባ ምናምኖች አሉ አይደለ? ከዛ ከአበባዎች ጀርባ ነው ያለው። ትንሽዬ መንገድ ነው ያለችው። እንዲህ ጥፍ ብለሽ ነው ሽንት ቤት የምትሄጂው። ከዛም ዞረሽ በዛ ደቂቃም ሰዓትም አንድም ሰውም ድንገትም አግኝቼም አውርቼም አላውቅም።
ማንም ሰው አስቤውም አውጪ አውርቼውም አላውቅም። አያገኘቱም ሰው የለም። ተመልከቱ የተሰራባትን ግፍ 3 ዓመት ከ10 ወር። ሁላችሁም ድምፃችን እንዲሰማ እቺ እህታችን ፍትህ እንድታገኝ የሰራሁትን ቪዲዮ የሬስቶራንቷን ባለቤት ስሟ ሰማሃር ይባላል። ፎቶ አለጥፌ ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት አድርጉ። አሜሪካን ሄዳለች እየተባለ ነው። ማናት ሄደችው? ሴት እስቲ አንድ እቺ ልጅ እኮ ካሳፈረቻት ገና ሳምንቷ ነው። ከምን ሄደች? እሷን ሸኝታ እሷ ወዲያው ሄደች። እንዴት? ሬስቶራንቱ ስቲል እየሰራ ነው። አቡዳቢ ያላት ልጆች እዛ ቤት ሄዳችሁ እንዳትበሉ ፓኪስታኒ ገዛው ያለችው ውሸቷን ነው። ራሷ ነች ያለችው። እኔ ጠይቅ ያለው በጣም ጥሩ። እዛ ሬስቶራንት ገብታችሁ በይፋ መጥተው ይቅርታ ካጠይቁ ብሯን ከፍለው ይቅርታ ብቻ ምን ያደርግልናል? ብሯን ከፍለው ክሰዋት እሷን ሁሉም 3ቱም ሰራተኞች ተክሰው ይቅርታ ጠይቀው የዛኔ ሰላም እንፈጥራለን። ከዛ ውጭ ግን መጮኻችንን አናቆምም። እባካችሁ ቪዲዮን ሼር ዲዩት ሪፖስት አድርጉ። በህግ ደግሞ ቅልቦች በውጭ ጉዳይ በኩል ውክልና ሰጥተው በህግ ይሄድበታል። ምንም ችግር የለም። ግን ሁላችሁም ተቃወሙ። ሁላችሁም እቺ እህታችን ላይ የደረሰውን ግፍ ተቃወሙ። ሼር ዲዩት ሪፖስት አድርጉት ቪዲዮውን። ይሄን ነገር የምትጠየፉ ሁሉ፣ የሰው ሀቅ የሰው ላብ የምትጠየፉ ሁሉ፣ ግፍን የምታወግዙ ሁሉ ሼር ፎሎ የለኝም ምናም ብላችሁ አትናቁ። አንድ ፎሎ የሚኖራችሁ አንድ ሌላ ሰው ያየዋል። ገባሽ? አንድ ፎሎ ያለሽ ራሱ ሼር ዲዩት ሪፖርት አድርጊው። ቪዲዮ የታለ ካላችሁ በዶክተር ሀቢባ አካውንት በዚህኛው አካውንት ነው። ይሄ ገስት ላይ ያለው አካውንት እሱ ላይ ነው ቪዲዮ ያለው። ፒን አድርጌዋለሁ። ሁላችሁም ሼር ዲዩት ሪፖስት አድርጋችሁ ለእህታችን ድምፅ ሁኑ። ዓለም እንዲሰማ እንፈልጋለን ይሄን ግፍ። በዛ ላይ ሆዳደሮች ደግሞ ለሬስቶራንቱ ድምፅ እየሆኑ ነው። ለሬስቶራንቱ ከፍሏቸው ለእነሱ እየቆሙ ነው። ሆዳደሮች እና ሌቦች። ሁሌም ህገወጥ ደላላ ሌባ ፎቶውን ለጥፌ ሳጋልጠው ሆዳደሮች ጋር ይሄዳል። እየከፈሉ ሌቦች ጋር ሆዳደሮች ጋር በእነሱ ይጠለላሉ። አላህ ሐቅሽን ይመልስልሽ። አሜን። እሺ ላንቺ ነው አሁን ተራው። ፈቅጄ ብልሻለሁ እንድትናገሪ መናገር የምትፈልጊውን ነገር አካውንትሽ ላይ ስጫቸው እንዲያግዙሽ። አሁን እቺ ልጅ ኢትዮጵያ ወርውራት ምንም የላት፣ የምትለብሰው የላት፣ የምትበላው የላት። 3 ዓመት ከ10 ወር የሰራችበትን በኢትዮጵያ 10 ሺህ ብር የተከፈላትን ቤተሰቦቿ ኖረውበታል። ስለዚህ ፍትህ እስክታገኝ ድረስ እቺ ልጅ የምትበላው የላት፣ የምትለብሰው የላት፣ ከሰው ጋር ተጠግታ ነው ያለችው እና እህታችንን ልናግዛት ይገባል። እሺ ንገሪያቸው ያለብሽን የደረሰብሽን። በቃ እኔማ አሁን ምንም ነገር መውጫና መግቢያ ጠፍቶብኝ ነው። መሰራበት የለኝ። ልጄ ነው ልጄ እኮ አንድ ልብስ መግዣ እኮ አጥቻለሁ። አፈርኩኝ። ከሰው ጋር መገናኘት አልቻልኩም። በጣም ነው ማፍረው። ብታይ አልወጣም ከቤት ቁጭ ብዬ ነው ያለሁት። የት መውጫ መግቢያ የለኝም። መወጣበት አጥፍቶብኝ ማለት ነው። ንገሪያቸው፣ አካውንት ነበርሽን ንገሪያቸው ውዴ። ያዙ አካውንት አካውንት ነበሬ 1669 አቡ እኔ ልንገርሽ የርስቴ አካውንት 1069 59 91 83 9 በድጋሚ የርስቴ ሸዋርቅ ነው። ሸዋርቅ ርስቴ ሸዋርቅ አካውንቷ 1069 59 91 83 9 ይና ታሳየ አቡ ይሰማል? አዎ ይሰማል። ኮመንት እያነበብኩ ነበረ። ሳራ ለሀበሻ በቀጠረቻት እያሉ ነው። እስኪ እንጠይቅላታለን። ድጋሚ መምጣት ትፈልጊያለሽ ወደ ኢማራት? አዎ እንዲህ አግኝቼ ነው። እንዲህ ሼፍ ነሽ? የምግብ ባለሙያ ነሽ? አዎ የምግብ ባለሙያ ነኝ። እንጠይቃታለን ካርዬ ቦታ ካላት። እሺ ጋይስ፣ የሬስቶራንት ባለቤቶች የምግብ ባለሙያ ናት።
ፋይዳ ሬስቶራንትንም እጠይቅልሻለሁ። አዲስ የተከፈተ ሬስቶራንት አለ። ማሽ አይዞሽ። እና ፍትህ ለእርስት ይበሉ። ሁላችሁም ቪዲዮን ሼር ዲዩት ሪፖስት በማድረግ ፍትህ ለእርስት ይበሉ። ቪዲዮ ዶክተር ሀቢባ በሚለው አካውንቴ እዚህ ገስት ላይ በምታዩት አካውንት ሰርቼ ቪዲዮ የበዳይንም የተበዳይንም ፎቶ ለጥፌ ቪዲዮ ሰርቼ እኔ እንደ አንድ ኢትዮጵያዊ ለእህቴ ድምፅ ሆኛለሁ። እኔ ብቻዬን አንድ ሰው ነኝ። አግዙኝ፣ አብራችሁ ድምፅ ሆኑ። ፍትህ ለእርስቲ በሉ። ርስቲ 3 ዓመት ከ10 ወር በነፃ ጉርበቷ ተበዝብዞባታል፣ ግፍ ተፈጽሞባታል እና እባካችሁ ግፍን ተጠየፉ። እሺ ሙሉ ስሟንና አካውንቱን ንገራቸው። ሙሉ ስም እያሉ ነው እየጠየቁ ነው። ንገራቸው አብዲ። ሻወርቅ። እሺ ርስቲ ሻወርቅ ነው ስሟ። አካውንቷ ከታች በአማርኛ ጻፉልን፣ በቁጥር ሳይሆን በአማርኛ ጻፉት። ይህን ቁጥር 1069 59 91 83 9 በድጋሚ 1069 59 91 83 9 ርስቲ ሻወርቅ